ሶስት ነው ተባብዬ ከመጀመሪያው ጀምሮ ቦይሷም አለኝ የተጻጻፍን ሁሉ አለኝ። እሺ ኦኬ፣ እንደዛ ነው ያላችሁ? አዎ። እና 3600 ብር ከእሷ ጋር አለኝ። ከ3600 ብር ይኸው 3000 ድርሃም ነበር ያለሽ። 3000 ድርሃምሽን አስገብቼልሻለሁ ብላ የላከችልኝን ደረሰ ልኬላታለሁ ለማሚ ማለት ነው። እሺ ቆይ አንድ ጊዜ ዘምዘምን እኔ ልደውልና አንድ ጊዜ ይጠቃል። መሲ ወይ ሳሪ ስልኬ እንትኑ ይሄ ቆይ ከደወለልኝ ካለቀ በኋላ ጋይስ ይቆጥራል። አንሊሚትድ ወር ሞልቶ ካለቀ በኋላ ይቆጥራል። ጋይስ ከቆጠረ እንግዲህ ይፈታል። አይ አይቆጥርብሽም። ትንሽ ይችላል። ከዛኛ ወር ላይ ይቀንሳል። እሺ ኦኬ ፒናር ቀጥይ። እንዴት ናችሁ? ሰላም ናችሁ? እንዴት አመሻችሁ? አለን ሰላም ነው። ፒናር እንደነሽ ትናንትና ስልክሽ ሰጥቶኝ ሞክሬልሽ ነበር። የሆነ ዋትሳፕ ላይ ሜሴጅ አልገባልሽም? እናቴ ይቅርታ። እኔ የማንዳ መሲ ስልክሽ አይሰራም። የሳሪ ወይ የዘምዘም ወይ የዘምዘም የምሰራበት ቤት ከኢትዮጵያ ያመጣችን ልጅ ናት። በኤጀንሲ አይደለም የመጣት። ልታዘዝም ብለው ይችኛይቱን ነው ማሪ ዋቋል። ሚዩት ላድርግሽ። እሺ ቀጥ ቶሎ ቶሎ ጨመቅ አድርጊው። እሺ ማሪ ታሪካ ያመጣጡ እሺ ከመጣው በኋላ ያገባሁበት ቤት ልጅቷ ታማሚ ነች። ትደበድበኛለች። ማንን? እኔን ትመታኛለች ልጅቷ። እሺ ታማሚዋ ናት? አዎ ታማሚዋ ትመታኛለች። እና ብዙ ጊዜ ራሴን ልከላከል ሞክሬያለሁ። አንዳንዴ እኔ ነኝ ማጥባት ምናምንና ከአቅሜ በላይ ሲሆን ሴትዮዋን ካንስሌሽን ጠይቄያታለሁ። ትልቅ ናት? አዎ ትልቅ ነች። 37 38 ትሆናለች። ግን ሜንታሊ ኢል ናት፣ ያማታል። ኦኬ እሺ። እና ካንስሌሽን ጠይቂያት ካንስሌሽኔን አልሰጠችኝም። እና በሌበር ኦፊስ እንትን ብዬ ክስ አቅርቤ ነበር። እነሱም 14 ቀን አሉ። ቅድም ያወራሽ ልጅ ነሽ በዋትሳፕ? አዎ አዎ። ቅድም አሁን ዋትሳፕ ላይ እኔ 10 ቁጥር ጻፊ ሳሪ ቤት ብዬሻለሁ። አይ አይደለም ፎቶ እናንተ ልኬላችሁ ነበረ፣ ቪዲዮ ልኬላችሁ ነበር። እጄ ጠባሳ ሆኖ ወይ ሳሪ አንድ ጊዜ እሷን እንጨርስ። አንድ ጊዜ ፒና ጨመቅ አድርጊ ቢያትሽ ሳሪ እሷን ቆይ ፒናር እኮ እሺ። ሙኒቴ ይቺ አልጋ የምታከራየው ዴራ ያለችው ሴትዮ የእሷ ነው። ዘምዘም ናት አሁን የምታወራው። ዘምዘምን ሽምግልና ልከናት ስለነበር አወቅሻት ሙኒት? የአልጋ አከራየው ዘምዘም እየቀጥዬ ነው ይወድ እኔ አናግሬያታለሁ። እና እሷ የምትለው ይህ ጓደኛ አናግራታለች። ለማስታረቅም ለማስማማትም ሞክራ ነበር። እና የሞከረችው በቃ ያችም ተጎድታለች፣ እችም ሀቂም ትላለች። እና እሷ የምትለው በቃ እንደዛ ከሆነ አዲስ በሚመጡት ዋጋ ደሞዝ አስቢላት ነው ያለቻት። በ800 ድርሃም ማለት ነው። መቼ ጀምሮ? በመቼ ጀምሮ እሱን አላወቅኩትም። ግን ተሳስበው ቀሪውን ሂሳብ በባንክ አካውንቷ አስገብታላት ከዚህ በኋላ የለኝም ያው ሂሳብሽን ዘግቻለሁ ተባብሎ ፐርሰናል ነው የምትለኝ መቆላ ማለት ነው። ይህንን ያለችሽ የዘምዘም ጓደኛ ናት? አይ ሚን የእንትና ጓደኛ መቆላ ማለት ነው። ዋና የእንትና ይሻ የምታሰራት ማለት ነው። የአሻ ሰሪ ናት። ግን የአሻ ሰሪ ያወራችው የአሻን ጓደኛ ነው። እነሱ የተስማሙት አሁን እኔን አውርቼ የተስማማቸው መቆላ ማለት መቆላ ማለት ይሽን ያሰራቻት ልጅ ማለት ነው። ይሽን እንትና መቅቡላን ሳናገራት በቃ ጨርሰናል፣ የእሷ በኩል ጨርሰናል። የእሷ የይሽ ጓደኛ አስማምታቸዋለች። በቃ ማለት በ800 ድርሃም በአዲስ በመጡት ዋጋ ተስማምተው ስለዚህ አካውንት ውስጥ አስገብታላት። የይሽ ጓደኛ እንትን ቁጥር ልትሰጪ ትችያለሽ? የይሽን ጓደኛ አላውቃትም። ኦኬ የይሽ ትስጠና። የይሽ ጋር ነው ያለ። ጥሩ አመሰግናለሁ ዘምዘም። ይሽ ቴንኪው። ተመልሰን የምንመጣ ከሆነ ወደ አንቺ እንመጣለን። ሳሪዬ አንድ ጥያቄ ግን ልጠይቅሽ። 300 ብር ማለት ነው ማለት ወደ 13,000 ድርሃም በኢትዮጵያ 13,000 ብር ወደ 300 ድርሃም ሚንስ በ800 የስንት ወር ነው 13,000 በኢትዮጵያ የሆነው? ወይም 300 ድርሃም? እሱን የምናስበው የሺ ጓደኛ
ምን አውርታ ከዚች ሴትዮ ጋር የሺ ጋር ምን አስማምተዋል የሚለውን ነገር ደግሞ እሱን ደውለን እንጠይቅ። ምክንያቱም አሁን እሷ የምትለውን የሺ ጓደኛና ይቺ አሰሪዋ እንደተስማሙና በዚህ ነገር ዲል እንዳደረጉ አሁን እየተናገረች ያለችው እኮ። በስንት ካልኩሌት አረጉት? ገብቶሻል? ግን በስንት ካልኩሌት ቢያረጉት ነው እንደዛ ቢመጣው? የማርያም ልጅ ወይ ሳሪ ጓደኛሽ ማናት? ማሪ ሳሪ የጓደኛዬን ስልክ እሰጥሻለሁ። ጓደኛዬ ግን ከወጣው በኋላ ስትጠይቃት ማለት ነው አንቺ ሙስሊም አይደለሽ፣ እንደ ሙስሊም ካሰብሽ ሙስሊም አይደለሽ አንቺ ብሯን ስጫት፣ ገንዘቧን ስጫት፣ ሀቋን ላቧንም ስጫት ስትላት እንደ አዲስ እኔ ሲጀመር አዲስ አይደለሁም ከመጀመሪያው ጀምሮ ቦይሷ እንደውም 3 ብላይ መጀመሪያ ቦይሷ አለኝ የተጻጻፍን ሁሉ አለኝ ማለት ነው። 4 አድርጊልኝ ብያት እሺ አደርግልሻለሁ ብላይ እጅ 2 ወር ከሆነ በኋላ ስጪ ስላት ከ2 ወር በኋላ ስጪ ስላት ከ3 በላይ አልችልም ማለት ነው። ቃልሽን እያጠፍሽ ነው ስላት አይ በቃ ከዚህ በላይ እኔ አልችልም ማለት ነው። እሺ ቃል ማጠፍ ነው ብዬ እየሰራሁ እያለ የ3 ወር ከ6 ወር የ3 ወር ከ7 ቀን ደሞዝ አልሰጠችኝም። ልጅቷ ጋር ሲያወሩ የአዲስ ስለሆነ በ800 ብር አስቤ 300 ድርሃም ብቻ አለ ይላል። እዛ ልጅ ተጣልተው ነው ሲጀምር የተለያዩት እንኳን ቢስማሙ ማለት ነው። ሲቀጥል የእሷን ስልክ እሰጥሻለሁ የጓደኛዬን ስልክ ማለት ነው። እና እንደው የማይሆን እንትን የማይባል ወሬ እኔ ብቻ ግን ለሁሉም ፈጣሪ ከመጀመሪያው ጀምሮ አለ ቦይሷ የተጻጻፈን ሁሉ ነገር አለ። አሁን ሲጀመር ያችኛዋን ስትመልችኛዋ ምን በእሷ ራሱ 5 ያለ ቀስ እያለ ትሰጥሻለች እያለ የእሷ ራሱ ቦይሷ አለኝ ማለት ነው። አሁን የእሷ የረዲዮ መስዋዕት እንደዚህ እሺ ቆይ አንዴ ልደውልላት፣ ለሴትዮዋ ልደውልና የምትለኝን ለአንዴና ለመጨረሻ ጊዜ ልትበልና ይሳቅ ይደውልላት። ጋይስ ቦታው ሙሉ ነው። የቱ ጋር ላስገባችሁ? ተረጋጉ ቤተሰብ፣ ቦታው ሞልቷል። ምን ላይ ላስገባችሁ? ወንዶች ማረሽ ፍቅሮች 0 አንቺ ውጭና እነሱ ይግቡ። ሳሪ እንደ ጉቺ እንዳለች ስሟ ማን ነበረ? መቅቡላ ማን ነበር? መቅቡላ። የአንቺ ስምሽ ማን ነው? የሺ ሄሎ መቅቡላ፣ እንዴት ነሽ ማሪ? አለሁልሽ። ደህና ነሽ? ለሁለተኛ ጊዜ ስደውልልሽ ነው። ዛሬ መቼም ኮንፊውዝድ እንደማትሆኝ አይሆፕ እርግጠኛ ነኝ። ከ3 ቀን ከ4 ቀን በፊት ደውዬልሽ ተረጋጊ ሳይ ይባላለሁ። በድጋሚ እየደወልኩልሽ ነው። በቀደም ተዋውቀናል። አይሆፕ ምናምን ባትያ ጥሩ ነው። እባክሽ ከይቀርባል የምር ለመናገር አንቺን 3-4 ጊዜ ጠበቅንሽ። 3 ቀን 4 ቀን ሰጠንሽ። ዘምዘምን አናግረናት አንቺ እንደምታናገሪ ነገርሽን። እሺ ብለን በ3 ቀን በ4 ቀን ውስጥ ይኸው ዛሬ ደወልንልሽ። ልጅቷ አባቷ ሙታ ወደ ሀገር መሄድ ትፈልጋለች። እባክሽ ሀቅ ካለሽ ሀቅሽን ወይዬ ምኩላይ፣ እኛም በጣም ነው የምናከብርሽ ጌታ። አመሰግናለሁ። እናንተ ምን እያለች ነው የምጠሩት? መዕሉባ ምግቡ ማለት ነው የአረቦቹ። በዚህ መዕሉባ ነገር ነው የሰማሁት። ከአንዴም 2 ጊዜ ሌላ ነገር ነው የሰማሁት። መዕሉባ መቅሎባን ያለችው ወይስ መቅደላዊት ነው? ለመቆላመጥ ነው ሳሪ? መዕሉባ ነው። ምን ሆነ እና ላይ የተጠሙ ጤነኛ የሆኑ ሳሪ ደግሞ አይሆፕ ብላን የጀመረችው ጓደኛ እኮ ድፍረት እኮ እስማ ሰጥቷታል። መሲ ረገጠች ሳሪ ኪያ ታይዶ ከሳሪ ነጋዴ ለዛ ነው እየሄደብሻለሁ።
በግድ በቃ አበሻ ቀሚስ ካልሰጠሁሽ አልለብስም አልኩት። ለጉቺ ልደት ላስለብስሽ ነው። አዎ ነጭ በነጭ ነው አለ ብለም ጥቁር በጥቁር አይሆንም። አልፈልግም። ወይ ማሚ መቅሉባ ማለት ታርፉ ተገለጽ ማለት ነው። ሁሌታም ማለት ነው። ኧረ እንዴት ነው የምትሰሚው መሲ? ግብታት እኮ ነው። እኔ እኮ ሁሉንም ቋንቋ በራሴ ገጣጥሜ እኮ ነው የምሰማው። መቅሉባ ማለት በቃ መቅሉባ የተገለበጥሽ እውነትም የተገለበጠች መቅሉባ። ግን እኔ ቅድም የሰማሁት ሌላ ነበር። በእንግሊዘኛው ነው ማሚ የሰማሽው?